እንደምን አመሻችሁ። የጌታ ስም የተባረከ ይሁን። እግዚአብሔር እናመሰግናለን። ከትናንትናው የሚቀጥለውን ሁለተኛው ክፍል ከዕብራውያን ምዕራፍ 13 ከቁጥር 9 እስከ 16 ያለውን ዛሬ የምናየው። በትናንትናው ክፍለ ጊዜ ዕብራውያን ምዕራፍ 13 ከቁጥር 1 እስከ 8 ያለውን ተመልክተናል። ከቁጥር 1 እስከ 8 ያለውን ተመልክተናል። ይሄ ምዕራፍ ዕብራውያን ምዕራፍ 13 እንግዲህ ከሰኞ ጀምሮ ስንመለከት እንደነበር ነው። ዕብራውያን ከምዕራፍ 1 እስከ ምዕራፍ 10 አጋማሽ ድረስ መጽሐፉ ትኩረት የሚያደርገው በጌታችን በኢየሱስ ክርስቶስ በኩል በተለይም አዲሱንና አሮጌውን ኪዳን ምን በማድረግ በማነጻጸር እንዴት ወደ ተሻለ ኪዳን ተስፋ በክርስቶስ በማመን ወደ ተሻለ ወደ አዲሱ ኪዳን ሕይወትና ተስፋ ምን እንዳደረገ እንደመጣን ተመልክተናል። በክርስቶስ የተሰራውን ስራ ተመልክተናል። በክርስቶስ ያገኘነውን ክብር በመጠኑም ቢሆን ሰኞና ማክሰኞ ዳሰናል። መልእክቱ መቼም ሲጻፍ ሁልጊዜ መልእክቱን የተቀበሉት ሰዎች መልእክቱ የተጻፈላቸው ሰዎች ለነሱ መልእክት ስላለው የተጨበጠ መልእክት ስላለው ነው ደብዳቤው የተጻፈው። ስለዚህ እነሱ ያሉበትን ህይወት የነበሩበትን ተጨባጭ ሁኔታ ምን ያደረገ ነው ተደራሽ ያደረገ መልእክት የያዘ መጽሐፍ ነው። ይህ መጽሐፍ እንደ ማንኛውም ደብዳቤ እንደ ጳውሎስ፣ እንደ ጴጥሮስ፣ እንደ ዮሐንስ እንደጻፉት ደብዳቤ ማለት ነው። ከዕብራውያን ምዕራፍ 13 ከ1 እስከ 8 ምናልባት ትናንት ያልነበራችሁ ሰዎች በ5-6 ደቂቃ ከዛሬው ጋር ለማያያዝ ባጭሩ ለመከለስ እንሞክረው። የመጀመሪያ ያየነው እነዚህ ሰዎች እነማን ናቸው? ይሄ የዕብራውያን መልእክት የተጻፈላቸው ሰዎች እነማን ናቸው? ክርስቲያን አይሁዶች ናቸው። መልእክቱ በወቅቱ በሚጻፉበት ጊዜ ስለነበሩበት ሁኔታ ጸሐፊው ምን ነገረን ብለን ስናይ አንደኛ በምን ውስጥ ነበሩ ብለናል? በመከራ ውስጥ በስደት ውስጥ ነበሩ። በተለይ ከገዛ ወገኖቻቸው አይሁድ ወገኖቻቸው ብርቱ የሆነ መከራን እንደተቀበለ ዕብራውያን ምዕራፍ 10 ላይ እንደ ምሳሌ አይተናል። ገንዘባቸውን ተቀምተዋል፣ ተነቅፈዋል፣ ተንገላተዋል፣ ታስረዋል፣ ተቸግረዋል፣ ተሰደዋል። ይህን ሁሉ መከራ ምን አድርገዋል? ተቀብለዋል። በዚህ የመከራ ህይወት ውስጥ የነበሩ ወገኖች ስለ ጌታ ስለ ክርስቶስ እየከፈሉት ያሉበት ሁኔታ ውስጥ በልዩ ልዩ ፈተና ውስጥ እንዳለፉ ጸሐፊው በደንብ አድርጎ ነግሮናል። ሁለተኛ በመጠኑም ቢሆን በተለይ ከንጽህና አንጻር ከቅድስና አንጻር የታዩ መጠነኛ ችግሮች በተለይ ከጋብቻ ከትዳር ጋር በተያያዘ እንደነበረ ጸሐፊው ጠቆም አድርጎናል። እንዲሁም ደግሞ እያለፉበት ካለው ፈተና የተነሳ በእግዚአብሔር የመታመን አቅማቸው በእግዚአብሔር የመደገፍ አቅማቸው ላይ ከባድ ተግዳሮት እንደገጠማቸው ጸሐፊው ህይወታቸውን በተመለከተ የሚጠቁመን ነገር አለ። ግን እንደ መፍትሄ አድርጎ ደግሞ ያቀረበላቸው ነገር ምንድን ነው? ላሉበት ሁኔታ ወደ 5 ነገሮችን አንስተናል። ዕብራውያን ምዕራፍ 13ን ስናይ ከ1 እስከ 8 አንደኛ እርስ በርስ ምን አድርጉ? ተዋደዱ። የመጀመሪያው ነገር የነገራቸው በእግዚአብሔር ፍቅር እርስ በርስ መተሳሰር፣ መያያዝ እንደ አንድ ቤተሰብ መሆን እንዳለባቸው። ሁለተኛ እንግዶችን፣ ችግረኞችን፣ የታሰሩትን አስቡ። ምክንያቱም ወቅቱ የመከራ ወቅት ስለነበረ ብዙዎች እየተንገላቱ ስለሆነ በእምነታቸው ምክንያት እየተንገላቱ ስለነበረ ተሰደው ስለነበረ አንዳንዶችም ማረፊያም ስላልነበራቸው እንግዶችንም ምን አድርጉ? ተቀበሉ። የታሰሩም አሉ። እነዛን የታሰሩትን ምን አድርጉ? አስቧቸው የሚል መልእክት ነው የሰጣቸው። ሶስተኛ ንጽህናና ታማኝነት በትዳር በጋብቻ አንጻር ለታማኝነትና ለንጽህና ዋጋ እንዲሰጡ ያሳሰበበት ነው። አራተኛ በዚህ ሁሉ ስታልፉ ግን በእግዚአብሔር ምን አድርጉ? ታመኑ ማለት ምክንያቱም አንደኛ እግዚአብሔር መጋቢያችሁ ነው። የሚያስፈልጋችሁን ነገር ሁሉ ምን ያደርጋል? ፕሮቫይድ ያደርጋችኋል። እግዚአብሔር ይሰጣችኋል። ገንዘብን በመውደድ ምን አትሁኑ? አትታሰሩ። ስለዚህ አንዱ የመከራቸው ነገር ምንድን ነው? እግዚአብሔር በዚህ በአዲሱ የተሻለው ኪዳን ውስጥ እግዚአብሔር ማን ነው? በዚህ በአዲሱ የተሻለው ኪዳን ህይወት ውስጥ መጋቢ ነው፣ አባት ነው፣ ጠባቂ ነው፣ ተንከባካቢ ነው፣ እረኛ ነው እግዚአብሔር።
እግዚአብሔር እረኛችሁ ነው። ምንም እንኳን ዋጋ እየከፈላችሁ ብትኖሩ ግን እግዚአብሔር ተንከባከበ የሚያስፈልጋችሁን ነገር ሁሉ የሚያደርግ ነው። ደግሞም ተስፋ ሰጥቷቸዋል። በዚህ ሁሉ ውስጥ እግዚአብሔር አይተዋችሁም፣ አይጥላችሁም፣ አልጥልህም ደግሞ አልተውም የሚል የተስፋ ቃል እንዳላቸው ያስታውሳችኋል። እግዚአብሔር ታዳጊያችሁ ነው። እግዚአብሔር በሚደርስባችሁ መከራና ጉዳት ሁሉ እግዚአብሔር ምንድን ነው? ከለላችሁ ነው። ማንም ያለ እግዚአብሔር ፈቃድ አንዳች ነገር በእነሱ ላይ እንዳያደርግ የእግዚአብሔር ጥበቃ በዙሪያቸው እንዳለ ይህን የጸና የተስፋ ቃል ኢንክሬጅ የሚያደርግ የተስፋ ቃል ይሰጣቸዋል። ደግሞም አንድ ነገር በተለይ ስለ ኢየሱስ በጣም ደጋግሞ ነው የነገራቸው። ኢየሱስን በተመለከተ እዚህ ክፍል ላይ የኪዳኑ ባለቤት የሆነ የኪዳን ተስፋ የሰጣችሁ ኢየሱስ አይለወጥም። እሱ ትናንትናም ዛሬም ለዘላለም ያው ነው። ሁኔታዎች በዙሪያችሁ ውስጥ የምታልፉባቸው ሁኔታዎች ሁሉ ተለዋዋጭ ናቸው፣ ከፍና ዝቅ የሚሉ ናቸው። ግን በዚያ ውስጥ የጸና የማይለወጥ ጌታ አለ። እሱን እያያችሁ ሩጫችሁን በእምነት ምን አድርጉ? በጽናት ሩጡ የሚል ምክር እንደሰጣቸው ተመልክተናል። እንግዲህ ይህንን ነገር ስናይ የእኛንም ሁኔታ መመልከት በጥቂቱም ቢሆን ይጠቅማል። መቼም እኛም ከነዚህ አማኞች የተለየ ህይወት የለንም አይደል? ባለንበት አውድ ውስጥ የክርስቶስ በመሆናችን በእምነታችን ልዩ ልዩ ፈተናዎች ውስጥ እያለፍን መሆኑ ግልጽ ነው። የተለያየ የኑሮ ጫና፣ የኢኮኖሚ ችግር ብንጠቅሰው፣ ፖለቲካዊ፣ ማህበራዊ ችግር፣ የዘር ችግር፣ መዓት አይነት ፈተናዎች ውስጥ እያለፍን መሆኑ ግልጽ ነው። ግን ችግሩ ምንድን ነው? ነጥቡ እዚህ ጋር ምንድን ነው? በእንደዚህ አይነት ልዩ ልዩ ፈተናና ተግዳሮት ውስጥ ስናልፍ መፍትሄው ምንድን ነው? የበለጠ ምን መሆን ነው? መቀራረብ ነው አይደለም? መተሳሰብ ነው፣ መተሳሰር ነው፣ መያያዝ ነው፣ አብሮ መጸለይ ነው፣ መደጋገፍ ነው፣ አንዱ ሌላውን ማገልገል ነው፣ ማሰብ ነው። ምክንያቱም እናንተ የእግዚአብሔር ቤተሰብ ናችሁ። የአንድ አባት ምንድን ናችሁ? ልጆች ናችሁ፣ ወንድማማች ናችሁ። ምክንያቱም ቁጥር 8 ላይ ያላቸው ምንድን ነው? እንደ ወንድማማች መዋደድ ምን አድርጉ ነው? ተዋደዱ። ስለዚህ ጊዜው የሚያራርቅ ሊሆን ይችላል፣ የሚበታትነን ሊሆን ይችላል፣ ግለኞች እንድንሆን የሚያደርገን ሊሆን ይችላል፣ ዘረኞች፣ ወገንተኞች እንድንሆን የሚያደርገን ሊሆን ይችላል፣ በብዙ ፈተና ውስጥ እንድንጠላለፍ የሚያደርገን ሊሆን ይችላል። ግን ይሄ ሲሆን የበለጠ ግን ምን አድርጉ? ተዋደዱ፣ ተቀራረቡ። አንዱ ሌላው ምን ያግፍ፣ ይርዳ፣ ጸልዩ። ስለዚህ መፍትሄው ይሄ ነው። መተሳሰብ፣ መከባበር፣ መቀባበል፣ መያያዝ ነው መፍትሄው። ይሄ ነው የአካሉ ህይወት። ይሄ ነው በክርስቶስ የተጠራለት ህይወት። ይሄ ነው የአንድ ቤተሰብ ህይወት። መቼም በአንድ ቤተሰብ ውስጥ እንደ ምሳሌ ቤተሰብን ብትወስዱ እናት፣ አባት፣ ልጆች፣ ወንድም፣ እህት አሉ አይደል? በመካከላቸው አንደኛው ልጅ ቢታመም ማን ነው ግድ የሚለው? ማን ነው የሚቆረሰው? ማን ነው የሚንከባከበው? ማን ነው የሚያስበው? አይደል? አባትም እናትም እህትም ሁሉም ነው ፊል የሚያደርጉት፣ ሁሉም ነው የሚሰማቸው። ሁሉም ያላቸውን ለዛ ለታመመው ሰው ሁሉ ጤንነት እንዲያገኝ በማጽናናት ቢሆን አይደል፣ በመመገብ በመንከባከብ በተለያየ መንገድ ሁሉም የየራሳቸው ምን ያደርጋሉ? አስተዋጽኦ ያደርጋሉ። ለምን? የቤተሰብ ህይወት የአንድ አባት ልጆች ናቸው፣ ወንድማማች ናቸው፣ እህትና ወንድም ናቸው። ስለዚህ የአካሉ ህይወት በክርስቶስ የተጠራንለት ህይወት የአንድ ቤተሰብ ህይወት ነው። ከአንድ አባት እንደተወለዱ ልጆች በጋራ በመተሳሰብ በመያያዝ የምንኖረው ህይወት ነው። ስለዚህ እየከፋ ሲሄድ መከራው፣ ችግሩ፣ ጊዜው እየከፋ ሲሄድ የበለጠ ምን ልንሆን ነው የሚገባው? ልንቀራረብ ነው የሚገባው፣ ልንተሳሰብ ነው የሚገባው ነው። ምዕራፍ 10 ላይ ይነግሯቸዋል። ከቁጥር 24 ጀምሮ ስታነቡ ምዕራፍ 10 ላይ ወደኋላ ማፈግፈግ ስለጀመሩ በስደቱ በመከራው ምክንያት ከገዛ አይሁድ ወገኖቻቸው በሚደርስባቸው ጫና ምክንያት ወደ ቀደመው ስርዓት ወደኋላ እያፈገፈጉ ስለነበረ በጣም ያሳሰባቸው ምንድን ነው? ጊዜው ሲቀርብ እያያችሁ እንዲያውም አብልጣችሁ ልታደርጉ ይገባል። ለመልካም ስራ ልትነቃቁ ይገባል። መሰብሰባችሁን ልትተዉት ምን አይገባም። ህብረታችሁን፣ አንድነታችሁን፣ መያያዛችሁን ምን ልታደርጉት አይገባም፣ ልትተዉት አይገባም። የበለጠ ግን ልታጠናክሩት ይገባል። መከራው፣ ችግሩ የበለጠ
እንዲያያዙ ሊያደርጋቸው እንደሚገባ ያሳሰበበት ነው። አይ ቲንክ እኛም ይሄን ነገር በደንብ ልናስብበት ይገባል። ሁለተኛ ስለ ጋብቻ ስለ ትዳር ከነገራቸው ነገር ብንማረው ብዙ ነገር አለ። መቼም ትናንት እንዳነሳ ነው ጋብቻ ክቡር ነው አይደለም? ስርዓቱን ደግሞ የመሰረተው ማን ነው? ራሱ እግዚአብሔር ነው። ዘፍጥረት 2 ላይ ለሰው ይህን ስርዓት አበጅቶ የሰጠ እግዚአብሔር ሁለት ተቃራኒ ጾታዎች ተጣምረው በአንድነት የሚኖሩበትን የከበረ የተቀደሰ ስርዓት የሰጠ ማን ነው? እግዚአብሔር ነው። ግን በዘመናችን እንደምንመለከተው በጣም ጋብቻ ትዳር በጣም የቀለለበት ዘመን አሁን ያለንበት ዘመን። አንደኛ ፍቺ በጣም ምን ብሏል? በዝቷል። በተለይ በክርስቲያኑ ማለት ብሷል። ዳታዎቹን ብትመለከቱ እዚህ ማዘጋጃ ቤት ይሁን አላውቅም የሆነ ዳታውን ሰምቼ ነበር እና በጣም የሚዘገንን ነው። አንድ ጠበቃ በፍርድ ቤት ውስጥ ከሚቀርቡት ክሶች በተለይ ከትዳር ጋር በተያያዘ የሚቀርቡትን ክሶች ሲነግረኝ በጣም የሚያሳፍር ነው ወገኖቼ፣ የሚያሳፍር ነው። ስለዚህ ፍቺ በጣም የበዛበት ሰዎች ለገንዘብ ብለው የትዳር አጋሮች ለገንዘብ ብለው ለጥቅም ብለው ለስልጣን ብለው የትዳር አጋራቸውን የሚፈቱበት ጥለው የሚሄዱበት ገንዘብ የሚዘርፉበት እየሆነ የመጣበት ዘመን ነው ያለው። በጣም ርኩሰት እየተስፋፋበት የመጣበት ታማኝነት እየጎደለ የመጣበት ዘመን እንደሆነ ግልጽ ይመስለኛል። ገንዘብን ከመውደድ አንጻር የተናገረው በጣም ጠቃሚ ምክር ነው ለእኛ ብዬ አስባለሁ አይደል? ምክንያቱም እኛ አማኞች እኛ ቅዱሳን አሁን ባለንበት አውድ ክርስቲያኖች በገንዘብ ምን ያህል ስማቸው እየጠፋ እየተነቀፈ እንዳለ ብዙም ግልጽ ነገር ይመስለኛል አይደል? በገንዘብ ያለን ታማኝነት በዓለም መስሪያ ቤት ብቻ አይደለም በቅዱሳንም መካከል ማለት ነው። በሙስና ምንጠረጠርበት ምንጠየቅ ብዙዎች እስር ቤት የገባሉ በሙስና ክርስቲያኖች። በዚህ ሁሉ እንግዲህ ጸሐፊው ለእነዚህ ሰዎች የነገራቸውን ነገር ስንመለከት በአንዳንድ ሁኔታዎች ውስጥ በእግዚአብሔር ማረፍ አይደለም፣ በእግዚአብሔር መደገፍ፣ እግዚአብሔርን ተስፋ ማድረግ የኪዳኑ በረከት እኮ ነው። እግዚአብሔር በኪዳኑ ውስጥ ካስቀመጣቸው በረከቶች ውስጥ አንዱ ምንድን ነው? እግዚአብሔር መጋቢያችሁ እኔ ነኝ፣ የሚያስፈልገውን ነገር የምሰጣችሁ እኔ ነኝ። ይህንን የመሰለ የተስፋ ቃል ያለን ሰዎች ነን። ጠባቂያችሁ ከጉዳትም ከክፉም የምጠብቃችሁ እኔ ነኝ። የእናንተ ፕሮቴክሽን እኔ ነኝ። ስለዚህ የኪዳን ውስጥ ያለ በረከት ነው። ስለዚህ አሁን የሚነግራቸው የሚያበረታታቸው ምንድን ነው? በዚህ ሁሉ ፈተና ውስጥ ስታልፉ፣ በብዙ መከራ ውስጥ ስታልፉ፣ በዚህ ሁሉ ኢገብረገባዊ ችግሮች ውስጥ ስታልፉ እግዚአብሔር የሰጣችሁን የተስፋ ቃላት ልባችሁን ወደ እግዚአብሔር አቅኑ፣ በእርሱ ታመኑ። እሱ ለሚያስፈልጋችሁ ነገር ሁሉ ምንድን ነው? ምንጭ ነው ብሎ የተናገረውን በትናንትናው ክፍለ ጊዜ ነው የተመለከትነው። በተለይ ደግሞ በጣም ትኩረት ያደረገበት አንዱ ምን ላይ ነው? ድርጊት ላይ ነው። ድርጊት አክሽን። ክርስትና አክሽን ነው፣ ድርጊት ነው። የሰማነውን የተማርነውን በስራ ምን የምናደርግበት የምንተረጉምበት ነው። የእግዚአብሔር ድርሻ ብቻ ሳይሆን የአማኙንም ድርሻ በደንብ ያሳየበት ነው። ተዋደዱ ሲል ትእዛዝ ነው። በቃ ትእዛዝ ነው። መውደድ ከማን ይጠበቃል ማለት ነው? ከኔ ይጠበቃል ማለት ነው። መውደድ ከኔ ነው የሚጠበቀው። የሆነ በእንትን ተቀስቅሰን ሳይሆን ወደንና ፈቅደን ማንኛውም ትእዛዝ ልንፈጽመው የተገባ ምንድን ነው? አምላካዊ ትእዛዝ ነው አይደል እንዴ? አስቡ፣ እስረኞችን አስቡ፣ አትርሱ ይላል ደጋግሞ። በእስር ቤት ያሉትን ለማሰብ የሆነ እግዚአብሔር መጥቶኛል በግድ መቀስቀስ የለበትም አይደለም። ይሄ አንዱ አምላካዊ ትእዛዝ ነው። ስለዚህ ችግረኞችን ማሰብ አለመርሳት ከማን ይጠበቃል ማለት ነው? ከኔ ይጠበቃል ማለት ነው። ስለዚህ ግንኙነት ላይ ሌላ ትኩረት ያደርገው ሪሌሽንሽፕ በባልና ሚስት መካከል፣ በእርስ በርስ ባለ መካከል ምን አይነት ግንኙነት ሊኖር እንደሚገባ በሚገባ ሪሌሽንሽፕ ላይ፣ ህብረት ላይ፣ አንድነት ላይ፣ ግንኙነት ላይ ትኩረት አድርጎ እንዳየ ተመልክተናል። ከዚሁ ነው የምንቀጥለው። ምክንያቱም ምዕራፍ 13 ትናንት እንደተናገርኩት የምክር ክፍል ነው፣ ስለ ምክር ነው። እስከ ምዕራፍ 12 ድረስ ብዙ ነገሮችን ከማዳኑ ስራ ጋር ተያይዞ ከተናገረ በኋላ
አሁን በቀጥታ ወደ ተግባራዊ ክርስቲያናዊ ኑሮ ነው የሚዞረው። ምዕራፍ 13 ላይ የመጀመሪያውን ክፍል 1 ነው ያየነው ትናንት ከ1 እስከ 8። አሁን ክፍል 2 ከቁጥር 9 እስከ 16 ያለውን የምክር ክፍል ነው የሚነግራቸው። የምክር ክፍል ነው። ልዩ ልዩ ምክሮችን ይሰጣቸዋል። መጀመሪያ አነባዋለሁኝ። እሱን አነባዋለሁኝ። ዕብራውያን ምዕራፍ 13 ከ9 እስከ 16 በልዩ ልዩ አይነት እንግዳ ትምህርቶች አትወሰዱ። ልባችን የሚጸናው በጸጋ እንጂ የምግብ ስርዓት በመጠበቅ አይደለም። ይህን ስርዓት የሚጠብቁት እንኳን በዚህ አልተጠቀሙም። በድንኳኒቱም የሚያገለግሉ ከዚያ ሊበሉ መብት ያላገኙበት መሰዊያ አለን። ሊቀ ካህናቱ ስለ ኃጢአት ስርየት የሚሆነውን የእንስሳት ደም ይዞ ወደ ቅድስተ ቅዱሳን ይገባል። የእንስሳቱን ስጋ ግን ከሰፈር ውጭ ያቃጥላል። እንዲሁም ኢየሱስ በራሱ ደም አማካይነት ሕዝቡን ሊቀድስ ከከተማው በር ውጭ መከራን ተቀበለ። ስለዚህ እኛም እርሱ የተሸከመውን ውርደት ተሸክመን ከሰፈር ውጭ ወደ እርሱ እንውጣ። ምክንያቱም በዚህ ቋሚ ከተማ የለንም፣ ነገር ግን ወደፊት የምትመጣዋን ከተማ እንጠብቃለን። ስለዚህ ዘወትር የምስጋናን መስዋዕት፣ ይኸውም ለስሙ የሚመሰክሩ የከንፈር ፍሬ በኢየሱስ አማካይነት ለእግዚአብሔር እናቅርብ። ደግሞም መልካም ማድረግንና ያላችሁንም ከሌሎች ጋር መካፈልን አትርሱ። እግዚአብሔር ደስ የሚሰኘው እንደዚህ ባለው ምንድነው? መስዋዕት ነውና ይላል። እንደዚህ ባለው መስዋዕት ነው። እንግዲህ ይሄ ሁለተኛው ለእነዚህ ሰዎች የተሰጠ ጠቃሚ ምክር ነው ማለት ነው። በሶስት ከፍለን ማየት እንችላለን። የመጀመሪያው ቁጥር 9 እናያለን። ቁጥር 9 ላይ በልዩ ልዩ እንግዳ ትምህርት ምን አትበሉ፣ አትወሰዱ ነው። ከዛ ከቁጥር 10 እስከ 14 ባለው ላይ ወደ ክርስቶስ ዘወር በማለት ውርደትን እንቀበል ነው። ውርደትን እንቀበል ነው የሚላቸው ቁጥር 10 እስከ 14። ከዛ ከቁጥር 15 እስከ 16 ላይ ደግሞ ሶስተኛው ነጥብ እግዚአብሔርን ደስ የሚያሰኝ መስዋዕት እናቅርብ። እግዚአብሔርን ደስ የሚያሰኝ መስዋዕት ምን እናቅርብ። በእንግዳ ትምህርት አትወሰዱ፣ ወደ ክርስቶስ ዞር በማለት ውርደትን ተቀበሉ ማለት ክርስቶስ የተዋረደበትን ውርደት እግዚአብሔርን ደስ የሚያሰኝ መስዋዕት እናድርጉ፣ አቅርቡ የሚል ሀሳቦችን የያዘ ክፍል ነው ማለት ነው። ስለዚህ የመጀመሪያው ሀሳቡ ከላይ ጀምሮ ከምዕራፍ 1 ጀምሮ እየተያዘ የመጣ ስለሆነ ቁጥር 9 ላይ ይሄ በልዩ ልዩ አይነት እንግዳ ትምህርቶች አትወሰዱ ሲላቸው ምን ማለት እንደሆነ አይሁን የገባን ይመስለኛል። ምክንያቱም ከመጀመሪያው ቀን ጀምሮ ስናነሳው ስለነበረ ማለት ነው። እንግዲህ ይሄ ልዩ ልዩ እንግዳ ትምህርት የሚለው በእነዚህ ሰዎች መካከል ማለት መልእክቱ በተጻፈላቸው አይሁድ ክርስቲያኖች መካከል ስለገባ ሌላ ለየት ያለ የሐሰት ትምህርት፣ የእንግዳ ትምህርት አያወራም ክፍሉ መጽሐፉ። የመጽሐፉ ትኩረት ምንድን ነው? እነዚህ ሰዎች አይሁድ እንደመሆናቸው መጠን ቀድሞ ባሮጌው በቀደመው ኪዳን ስርዓት ምን የሚያደርጉ ነበሩ? ሲኖሩ ሲመላለሱ የነበሩ ናቸው። በሙሴ ሕግና ስርዓት ሲኖሩ የነበሩ ናቸው። ምክንያቱም አይሁዶች ስለሆኑ ማለት ነው። ኋላ ግን በወንጌል ስብከት በጸጋ ድነት ወደሚገኝበት በተሻለው ኪዳን በክርስቶስ በማመን አዲሱን ተስፋ የተቀበሉ የእግዚአብሔር ልጆች የሆኑ የአንድ ቤተሰብ ልጆች የሆኑ ክርስቶስን በማመን አዲስ ሕይወት የጀመሩ ብቻም ሳይሆን ደግሞ ዋጋም ደግሞ ምን እያደረጉ እየከፈሉ የነበሩ ቅዱሳን ናቸው፣ አማኞች ናቸው እነዚህ ሰዎች። ሆኖም ግን ምዕራፍ 10 ላይ እንዳየነው አሁንም እሱም ደግሞ ያነሰዋል። ከጊዜ ብዛት ብዙ ዋጋ ከከፈሉ በኋላ መከራው ሲጸናባቸው ምን ማድረግ ፈለጉ? ከእምነታቸው በተሻለው ኪዳን በክርስቶስ በማመን ካገኙት ሕይወት በጸጋ ካገኙት ድነት ወደኋላ ወደ ቀደመው ምን ስርዓት ወደ ቀደመው ይሁዲነት ምን መሆን መመለስ፣ ማፈግፈግ፣
የተፈተኑበት በጣም ከባድ ሰዓት ነበረ ለእነዚህ ሰዎች። ስለዚህ ይሄ እንግዳ ትምህርት የሚለው በጸጋ ላይ ያልተመሰረተ የቀደመውን ኪዳን ትምህርት ልምምድ ወደ መከተል ምን መሆን ነው? መመለስ ነው። ምክንያቱም እነዚህ ሰዎች አስቡ፣ እኛ አይሁዶች ብንሆን በቀደመው ስርዓት በሙሴ ሕግና ስርዓት እየኖርን ሳለ ነገር ግን ወንጌልን ሰማን፣ የተሻለ ኪዳን በክርስቶስ መጣ። ያንን በክርስቶስ ካመንን በኋላ አዲስ ሕይወት ተቀበልን፣ በጸጋ ድነትን አገኘን፣ ከቀድሞ የይሁድነት ስርዓት ወጣን፣ መንገድ ጀመርን፣ ተጓዝን። ነገር ግን መከራው በረታብን፣ ፈተናው በረታብን። በዚህ ጊዜ እንደገና ወደኋላ እንድንመለስ በጸጋ ከሆነው ድነት፣ በጸጋ ከሆነው ሕይወት፣ በጸጋ ከተሰራው ከአዲሱ የተሻለው ኪዳን ሕይወትና ተስፋ እንደገና ወደኋላ ምን እንድናደርግ ሪትሪት እንድናፈገፍግ የሚያደርግ ትምህርትና አስተሳሰብ ተመልሶ መጣ። ስለዚህ መመለስ ከጀመርን ምን እያደረግን ነው ማለት ነው? እየሳትን ነው። አያችሁ፣ በጸጋ ከዳንበት እውነተኛው የአዲሱ ኪዳን ሕይወት ወጥተን ወደ ቀደመው የሙሴን ሕግና ስርዓት በመጠበቅ አይደለም፣ በዛ ሕይወት ይገኛል፣ ድነት ይገኛል። ከጸጋ ውጪ ከክርስቶስ ጋር ህብረት ማግኘት እንደሚቻል ወደ ማሰብ ወደዛ አይነት ልምምድ ምን ይሆን ነው። ይሄንን ነው እንግዳ ምን የሚለው ትምህርት የሚለው። ምክንያቱም ሰዎቹ የነበሩት በእንደዚህ አይነት ሁኔታ ውስጥ ስለነበረ ማለት ነው። ስለዚህ እዚህ ውስጥ የሚነግራቸው ቁጥር 9 ላይ ተመልከቱት። የሚነግራቸው ነገር ልባችን የሚጸና አለ በጸጋ እንጂ የምግብ ስርዓት በመጠበቅ አይደለም። ጠቁም አድርጓል። ይሄ እንግዳ ትምህርት የሚለው የምግብ ስርዓት ምን ማድረግ ከዚያ ውስጥ አንዱ እሱ ነው። የምግብ ስርዓት መጠበቅ ወይም በቀደመው ኪዳን ስርዓት ውስጥ ያለ ልምምድ ነው። እሱን ነው። ስለዚህ ሁለት ነገርን ነው የሚያነጻጽረው። አያችሁ፣ በጸጋ መጽናትንና እንደገና ደግሞ የምግብ ስርዓትን ምን ማድረግ መጠበቅ። አንደኛው በጸጋ መጽናት የአዲሱ ኪዳን የተሻለው ኪዳን ምንድን ነው? ሕይወት መገለጫ ሲሆን ስርዓት መጠበቅ፣ የምግብ ስርዓት መጠበቅ ደግሞ የቀደመው ኪዳን ምንድን ነው? ልምምድ ነው። ስለዚህ አሁን በሁለቱ መካከል ያለ ምንድን ነው? ውጥረት ውስጥ ናቸው እነዚህ ሰዎች። ምክንያቱም ኦልሬዲ በጸጋ ድነዋል። ኦልሬዲ ክርስቶስን ምን አድርገዋል? ተቀብለዋል። ኦልሬዲ በተሻለው ኪዳን ውስጥ መጥተዋል እነዚህ ሰዎች። ግን አሁን እየመጣ ያለው ፈተና ከገዛ ወገኖቻቸው እየመጣ ያለው ፈተና ግን ወደ ድሮ ወደ ቀደመው ክርስቶስ የለሽ ወደ ሆነው ምን ሕይወትና ኪዳን ልምምድ እንዲመለሱ እንዲያፈገፍጉ የሚያደርግ ነው። ስለዚህ ያስጠነቀቃቸው ነው በአንድ በኩል ጸሐፊው። በዚህ ቁጥር ውስጥ አንዱ ጠቆም የሚያደርገው ይሄ የእንግዳ ትምህርት የሚለው አንዱ ከዚህ ወደ ቀደመው ኪዳን ስርዓትና ልምምድ ወደ አሮጌው ስርዓትና ልምምድ ክርስቶስ የለሽ ወደሆነው ወደዛ ሕይወት እንዲመለሱ የሚያደርግ ትምህርትና ልምምድን ጠቆም እያደረገ ነው። ስለዚህ በአሮጌው ኪዳን በምድራዊ ድንኳን ያቺ ሙሴ የሰራት ድንኳን ማለት ነው፣ ውጫዊ የሆነ ሃይማኖታዊ ስርዓቶች ይከናወናሉ። ግን ጸሐፊው የሚላቸው ነገር ምንድን ነው? ልባችን የሚጸናው ወይም ልባችሁ ሊጸና የሚገባው በምንድን ነው? በጸጋው ነው። በአዲሱ የተሻለ ኪዳን ድነት በሚገኘው ውስጣዊ በሆነ የልብ ምን ለውጥን ነው የሚያሳየው። ስለዚህ ልብ የሚለውን ነገር ለምንድን ነው ያነሳው? ይሄ ምግብ ስርዓት መጠበቅ የሚለው በመጀመሪያው ድንኳን ውስጥ ካህናት የሚፈጽሙት ውጫዊ ስርዓት ነው፣ ልምምድ ነው፣ ፕራክቲስ ነው። ይሄ ግን የልብ በጸጋ የሚጸና ልብ የሚለው በአዲሱ ኪዳን ውስጥ አዲሱ ኪዳን የሚያስከትለው የውስጥ የልብ ለውጥ የማንነት ምንን ነው የሚያሳየው? ለውጥን የሚያሳየው። ስለዚህ በአዲሱ ኪዳን የተቀየረው ስርዓት አይደለም፣ የተቀየረው ሰውየው ነው። የተለወጠው ማን ነው? ሰውየው ነው። ልብ ሁልጊዜ የሰው የህይወቱ ማዕከል ነው። ፈቃድ፣ ልብ፣ አእምሮ፣ ስሜት ሁሉን ነገር የሚጠቀልል ነው። ሰውየውን ራሱ የሚወክል ነው። እግዚአብሔር በኤርምያስ 31 ከቁጥር 31 እስከ 34 ላይ የሰጠውን የተስፋ ቃል ልብ በሉ። እሱን ነው የዕብራውያን ጸሐፊ ምዕራፍ 8 ላይ
ባለፈው ጆን ሲያስተምረን ትዝ ይላችኋል። ከኤርምያስ 31 ከ31 እስከ 34 ላይ ነው አዲስ ኪዳን የተመሰረተው። እዚያ ላይ ምንድን ነው ያለው? ከሕዝቤ ጋር አዲስ ኪዳን የምገባበት ዘመን ምን ይመጣል? ድንጋይ ልባቸውን አውጥቼ የስጋ ልብ ምን እሰጣቸዋለሁ ነው ያለው። ስለዚህ በተሻለው በአዲሱ ኪዳን ውስጥ የመጣው አዲስ ነገር ቢኖር ምንድን ነው? የልብ ለውጥ ነው። የሰው መለወጥ ነው። የውስጣዊ ህይወት መለወጥ ነው። አዲስ ፍጥረት መሆን ነው። አዲስ ማንነት መሆን ነው። ጳውሎስ ይህንን የገለጸበት ጥሩ ምሳሌ ያለ ይመስለኛል። እንደ ምሳሌ እንድንጠቀምበት ሮሜ ምዕራፍ 2 28 እና 9 ላይ እንደዚህ የሚል ቃል አለ። ሮሜ ምዕራፍ 2 28 እና 9 አንድ ሰው ለይምሰል በውጫዊ ብቻ ይሁዲ ልሁን ቢል ይሁዲ አይሆንም። ይሁዲነት ወይም እስራኤላዊነት በውጫዊ ምን ስርዓትና ህይወት ማለት እውነተኛ ግዝረትም ውጫዊና ስጋዊ ስርዓት አይደለም። ያው ግዝረት ሁለት አይነት ነው ይላል ጳውሎስ። አንደኛው ውጫዊ የሸለፈት ምን ማለት ማስወገድ ነው፣ አካላዊ ነው። የስጋ ምን መሆን ነው? መገረዝ ነው። ዳሩ ግን አንድ ሰው ይሁዲ የሚሆነው በውስጣዊ ማንነቱ ይሁዲ ሆኖ ሲገኝ ነው። ስለዚህ ይሁዲነት ውጫዊ ስርዓት በመፈጸም ነው ወይስ ይሁዲነት አሁን ያነበብኩትን ክፍል ልብ በሉ። ምንድን ያለው? ይሁዲነት በውስጣዊ ማንነቱ ተለውጦ ሲሆን ሲገኝ ነው። የትኛው ነው? ስለዚህ ምን አለ? ግዝረትም ግዝረት የሚሆነው በተጻፈው ሕግ ሳይሆን በመንፈስ የልብ ምንድን ነው? ግዝረት ነው። እንዲህ ያለው ሰው ምስጋናው ከሰው ሳይሆን ከማን? ከእግዚአብሔር። ስለዚህ ምክንያቱም በውጫዊ ግዝረት በጣም ይመኩ ስለነበረ ነው። ስለዚህ ይሄኛው ግዝረት በመንፈስ የሆነ የልብ ምን መሆን ነው? መገረዝ ነው። የልብ ለውጥ ነው። የህይወት ለውጥ ነው። በመንፈስ ቅዱስ የሚገኝ አዲስ ልደት ነው። አዲስ ማንነት ነው። የሰው መቀየር ነው። ችግሩ ያለው ውጫዊ ነገር ላይ ሳይሆን ችግሩ ያለው ሰውየው ውስጥ ነው። ስለዚህ አዲሱ ኪዳን የልብ የህይወት መለወጥ አዲስ ማንነት የሰጠን ምንድን ነው? ኪዳን ነው። ስለዚህ ነው ልባችሁ በምን ይጽና? በጸጋ በሆነ በክርስቶስ በተገለጠ ጸጋ ያገኛችሁትን የህይወትን ለውጥ የማንነት ለውጥ ጥላችሁ እንዴት ተመልሳችሁ ውጫዊ ስርዓት ለመፈጸም ትታገላላችሁ፣ ትፈልጋላችሁ። ስለዚህ በተሻለው ኪዳን ህይወት ውጫዊ ስርዓት የመፈጸም ጉዳይ አይደለም። ነገር ግን በክርስቶስ በተገለጠው ጸጋ አዲስ የህይወት ለውጥ ማግኘት፣ አዲስ ሰው መሆን፣ አዲስ ፍጥረት መሆን፣ በመንፈስ እንደገና መወለድ ነው። አዲስ ማንነት ማግኘት ነው። ስለዚህ ጸሐፊው ለማንሳት የፈለገው ቁጥር 9 ላይ የተጻፈላቸው ተደራሲያን በጸጋው አማካይነት በክርስቶስ ባገኙት ድነት ከመጽናት ይልቅ በጸጋ ባገኙት ለውጥ መታደስ አዲስ ህይወት ከመጽናት ይልቅ ወደ አሮጌው ኪዳን ስርዓት እና ልምምድ በማፈግፈግ በውጫዊ ሃይማኖታዊ ስርዓትን በመከናወን ድነትን ለማግኘት እንደገና መፈለግ ነው። ስለዚህ በጸጋ የሆነውን በአዲሱ ኪዳን በተሻለው ኪዳን ያገኛችሁትን ህይወት ልትጥሉት ነው። ዋርኒንግ ነው። ያው የዕብራውያን መጽሐፍ አንዱ 5 ትልልቅ ማስጠንቀቂያዎች አሉት። የዕብራውያን መጽሐፍ አንዱ ይሄ ነው። ማስጠንቀቂያዎች አሉት ማለት ዛሬም ቢሆን እንደዚህ አይነት ትምህርቶች አሉ እኮ በዘመናችን አይደል? በትክክለኛው የወንጌል ትምህርት፣ በትክክለኛው በተሻለው ኪዳን ትምህርት በክርስቶስ በተገለጠው ጸጋ ያገኘነውን ወይም ልናገኝ የምንችለውን ትክክለኛ የድነት ትክክለኛ የህይወት ለውጥ ትክክለኛ ማንነትን የሚጻረሩ አስተምህሮቶች በጣም የተበራከቱበት ዘመን ላይ ነው ያለ። ስለዚህ በተለይ ስለ ድነት ስለ መዳን የምንሰማቸውን ትምህርቶች ሪሰንትሊ በተለይ ከቅርብ ጊዜያት ወዲህ አብዛኛው የስህተት ትምህርት አንኳር በሆኑ የክርስትና መሰረታዊ ትምህርቶች ላይ ዶክትሪን ላይ እያነጣጠሩ ስለሆነ በክርስቶስ ላይ፣ በመንፈስ ቅዱስ ላይ፣ በእግዚአብሔር ማንነት ላይ፣ በድነት ላይ፣ በቤተ ክርስቲያን ላይ
አንኳር የእምነታችን መሰረት በሆኑ ነገሮች ላይ እያነጣጠሩ ነው የመጣው። እንደ ድሮ ዝም ብሎ ስሜታዊ ኢሞሽናል የሆኑ ቀላል ነገሮች አድርገን የምንቆጥረው አይደለም። ከስር የሚነቅሉ ከእውነተኛው ጤናማው ክርስቲያናዊ ህይወት ምንም ያደርጉ የሚያወጡ አደገኛ ትምህርቶች እየተበራከቱበት ዘመን አንዱ ድነት ነው። ሰው የሚድነው፣ ሰው አዲስ ፍጥረት የሚሆነው፣ ሰው ከእግዚአብሔር ጋር የሚታረቀው፣ ሰው በትክክለኛው ከክርስቶስ ጋር ህብረት የሚያገኘው ምን ሲሆን ነው? አሳሳች ትምህርቶች በጣም የበሱበት ዘመን ላይ ነው ያለን። ይሄ እንዲህ አይነቱ አስተሳሰብ በነ ጳውሎስ ዘመን በጣም ተደጋጋሚ ነበር። ለምሳሌ ቆላሲያስ ምዕራፍ 2 ብታነቡ አይደል አሴቲዝም የተባለው ይሄ ባህታዊነት አይደል ስጋን ያለ ልክ ምን ማድረግ መጨቆን አይደል ከአንዳንድ ምግቦች መጠበቅ እንደዚህ ብናደርግ በዚህ መንገድ ክርስቶስን ልናመልከው እንችላለን፣ ወደ ክርስቶስ ልንቀርብ እንችላለን የሚሉ በልምምድ ላይ በሰው ሰራሽ ስርዓቶች ላይ የተመሰረቱ ልምምዶች ነበሩ። ዛሬም እንደዚህ አይነት እንግዳ ትምህርቶች አሉ። በተለይ በዚህ አሁን ሶሻል ሚዲያው ልቅ ስለሆነ ብዙ ኢንፎርሜሽን ስለምንሰማ ካለን ብዙ ትምህርቶችን ስለምንሰማ በጣም ልንጠነቀቅ የሚገባው ነገር ይሄ። ለዚህ ነው ቤተክርስቲያን ሁልጊዜ ፋውንዴሽናል በሆኑ መሰረታዊ ትምህርቶች ላይ እንድንተከል እንዲህ አይነት ነገሮች ላይ መማርና ማተኮር የእግዚአብሔርን ቃል ከዚህ አንጻር በጥልቀት ማጥናት የሚያስፈልገን ህይወታችንን በጤናማው የወንጌል ትምህርት ውስጥ ያለንበትን ህይወት መጠበቅ እንድንችል። ስለዚህ እያስጠነቀቃቸው ነው ጸሐፊው፣ እያስጠነቀቅ ወደኋላ እየተመለሳቸው እያፈገፈጋችሁ ነው። ከተሻለው ኪዳን ወደ አሮጌው ኪዳን ምን ይሆናችሁ እየተመለሳችሁ ነው። እየሳታችሁ ነው። በጸጋ ከሆነው ህይወት እየወጣችሁ ነው። የገላትያ መጽሐፍ ትዝ ይላችኋል አይደል? የገላትያ መጽሐፍ ጳውሎስ ወንጌልን ከሰበከላቸው ክርስቶስን ከተቀበሉ ከተለወጡ መንፈስ ቅዱስን ከተቀበሉ በኋላ ከኢየሩሳሌም አካባቢ ከስር የጳውሎስን ትምህርትና ወንጌል የሚጻረሩ ሰዎች ሾልኮ ገብተው አይደል እንዴ ጽድቅ እንዴት በእምነት ብቻ ይሆናል ማለት አይሁዳዊ እኮ መሆን ያስፈልጋል፣ መገረዝ እኮ ያስፈልጋል። የስ እምነት ያስፈልጋል፣ መገረዝም ግን ግድ ነው። አይሁዳዊ መሆን ግድ ነው። ይህን ስርዓት መፈጸም ግድ ነው። ጳውሎስ ግን መገረዝ ማለት መገረዝ ምን ያደርጋል? አይጠቅምም። ለምንም አይጠቅምም አይደል? ስለዚህ እንደገና ወደ ቀደመው መንገድ ይህንን ምንድን ያለው ሐዋርያው ጳውሎስ ገላትያ ምዕራፍ 1 ከ6 ምንድን ያለው? ልዩ ወንጌል ነው ያለው። ልዩ ወንጌል። ይሄኛው ደግሞ እንግዳ ትምህርት ብሎ ገልጾታል። ስለዚህም በጣም እያሳሰባቸው ያለው ነገር ይሄ ነው። እንግዲህ ከቁጥር 10 እስከ 12 ወዳለው ሀሳብ ስንመጣ ይህን ከተናገረ በኋላ ምንድነው ቁጥር 10 በድንኳኒቱ የሚያገለግሉ ከላይ ይሄ የምግብ ስርዓት መጠበቅ የሚለው በመጀመሪያው ድንኳኒቱ ውስጥ ካህናት የሚፈጽሙት ስርዓት አንዱ እንደሆነ ቀደም ተናግሬያለሁ። በድንኳኒቱ ውስጥ የሚያገለግሉ ከዚያም ሊበሉ መብት ያላገኙበት መሰዊያ አለን። ሊቀ ካህናቱ ስለ ኃጢአት ስርየት የሚሆነውን የእንስሳ ደም ይዞ ወደ ቅድስተ ቅዱሳን ምን ያደርጋል? ይገባል። የእንስሳቱን ስጋ ግን ከሰፈር ውጪ ምን ያደርገዋል? ያቃጥላል። እንዲሁም ኢየሱስ በራሱ ደም አማካኝነት ሕዝቡን ሊቀድስ ከከተማው በር ውጪ መከራን ምን አደረገ ይላል? ተቀበለ ይላል። ይሄ ስለ ስርየት ቀን አይ ቲንክ ከሰኞም ማክሰኞም በተደጋጋሚ የተነሳ ነው። ምንድነው ሐሳቡ? ቁጥር 12 ላይ በተለይ ወደ 10 መልሳለሁ። ንጽጽር ታያላችሁ። ሁለት ነገር ተነጻጽሯል። አሁን በደንብ ሳነው ሰምታችሁኝ ከሆነ ቁጥር 11 እና 12 አንደኛው ሊቀ ካህኑ በብሉይ ኪዳን በድንኳን ውስጥ የኃጢአት ስርየትን ለማስገኘት ህዝቡን ወክሎ የእንስሳት ደም ይዞ ወዴት ይሄዳል? ወደ ቅድስተ ቅዱሳን ይገባል። ከዚያም በኋላ ያ የተሰዋው እንስሳ ከሰፈር ውጪ ምን ይሆናል? ሄዶ ቃጠል። እሱ ብቻ አይደለም። ቁጥር 12 ላይ እንዲሁም ብሎ ከማን ጋር ነው? እንዲሁም ካለ ምን እየሆነ ነው? እየተነጻጸረ ነው። እንዲሁም ኢየሱስ በራሱ ደም
አማካይነት ህዝቡን ምን ሊያደርግ ሊቀድስ ከከተማ በር ውጪ መከራ ምን አደረገ ይላል ተቀበለ ይላል። ስለዚህ ሊቀ ካህኑ በዓመት አንዴ ለኃጢአት ስርየት ለራሱና ለህዝቡ፣ ምክንያቱም በብሉይ ኪዳን ኃጢአተኛ የሆነው ህዝቡ ብቻ አይደለም፣ ካህኑ ራሱ ኃጢአተኛ። ስለዚህ ካህኑ ለራሱ ለህዝቡም የኃጢአት ስርየት ለማሰረየት ደም ይዞ የእንስሳ ደም ይዞ ወደ ቅድስተ ቅዱሳን ይገባል። ስለዚህ እዛ ጋር የስርየት መክደኛ አለ። ስለዚህ ያንን ደም ወስዶ ምን ያደርጋል? ይረጨዋል። ይህን የሚያደርገው ህዝቡም ምን እንዲያገኙ ነው? የኃጢአት ስርየት እንዲያገኙ፣ ከእግዚአብሔር ስርየት እንዲያገኙ ነው። ግን ይሄ የተሰዋው እንስሳ የታረደው እንስሳ ማለት ነው፣ ደሙን ከዛ ነው ይዞ ሄደው። ያ ደሙን ይዞ የገባው እንስሳ ይሄኛው እንስሳ ምን አይሆንም? ካህናቶቹ አይበሉትም። በጣም የሚገርመው ነገር እሱ ነው። ከዛ ስጋ መብላት አይችሉም። ደሙን ብቻ ይረጫል፣ እንስሳው ግን ምን ይሆናል? ይቃጠላል። ግን በሙሴ ሕግ ስራ ስትመለከቱ ካህናቶቹ ከሌሎቹ ከሚሰዉት እንስሳት ስጋ መብላት ይችላሉ። ምንም የሚከለክላቸው የለም። ከዚህኛው እንስሳ ስጋ ግን ካህናቶቹ መብላት መብት የላቸውም። ኦንሊ ቲንግ የሚደረገው ነገር ደሙ ከተረጨ በኋላ ያ የተሰዋው እንስሳ ከሰፈር ውጭ ሄዶ ምን ይሆናል? ይቃጠላል። ጸሐፊው መጀመሪያ ይሄን ሀሳብ ያነሳል። ይሄንን ከኢየሱስ የመስቀል መስዋዕትነት ጋር ከኢየሱስ ስለኛ ራሱን መስዋዕት አድርጎ መቀደስ ጋር ያገናኘዋል። ያው በቤተ መቅደስ ውስጥ በብሉይ ኪዳን በቤተ መቅደስ ውስጥ የሆኑ ያሉ ስርዓቶች ሁልጊዜ ከኢየሱስ ማንነትና ስራ ጋር ጥላና ምንድን ናቸው? ምሳሌ ስለሆኑ ማለት ነው። ይህንንም ሲያገናኘው የእስራኤል ካህናት፣ ምክንያቱም እዚህ ጋር ቁጥር 11 እና 12 ላይ ሰምታችሁኝ ከሆነ በደንብ ወደ ቅድስተ ቅዱሳን ይገባል፣ የእንስሳቱን ስጋ ከሰፈር ውጭ ይቃጠላል። እንዲሁም ኢየሱስ በራሱ ደም አማካኝነት ህዝቡን ሊቀድስ ከከተማው በር ውጭ መከራን ተቀበለ። ስለዚህ እኛም እርሱ የተሸከመውን ውርደት ተሸክመን ከሰፈር ውጭ ምን እናድርግ? እንውጣ። ምክንያቱም በዚህ ቋሚ ከተማ ምን የለንም እያለ ይቀጥላል። ስለዚህ እዚህ ላይ እየተናገረ ያለው ነገር ምንድን ነው? ይህ በዓመት አንድ የሚደረግ ስርዓት ነው በብሉይ ኪዳን፣ ግን ሁልጊዜ ነው የሚደረገው። ስለዚህ ብሉይ ኪዳን ካህኑ የኃጢአት ስርየት ለማስገኘት በየዓመቱ ይህንን ደም ይዞ ምን ይሆናል? ይገባል። በየዓመቱ እንስሳው ከሰፈር ውጭ ምን ይሆናል? ይቃጠላል። ይሄ በቋሚነት የሚደረግ ነው። ምክንያቱም ሊቀ ካህኑ ራሱ ኃጢአተኛ ስለሆነ ማለት ነው። ዮሐንስ ሀሳቡን መጣበታል። ዮሐንስ ወንጌል ምዕራፍ 19 ቁጥር 20 ላይ ይሄ ከሰፈር ውጭ ይቃጠላል የሚለውን ከኢየሱስ ጋር እንዴት እንዳገናኘው ማየት እንችላለን። ይህን ሀሳብ ለማብራራት እንዲመቸኝ ዮሐንስ ወንጌል 19:21 ትይዙልኛላችሁ። የእስራኤል ካህናት ወደ ጥቅሱ መጣለው ለኃጢአት መስዋዕት ከሚታረደው እንስሳ ስጋ የመብላት መብት አልነበራቸውም። ነገር ግን አሁን ለኃጢአት ስርየት ከሚቀርበው መስዋዕት ግን እኛ ግን ማለት ነው የአዲሱ ኪዳን አማኞች በተሻለው ኪዳን አማኝ የሆንን ግን ከነሱ የምንለየው ምንድን ነው? ለኃጢአት ስርየት ከሚቀርበው መስዋዕት የመብላት መብት አላቸው ይላል። እንዴት ነው የሚበሉት? ምንድን ነው የሚበሉት የሚለውን እንድናይ እኛ ከመስዋዕቱ የመካፈል ምን አለን ይላል፣ መብት አለን ከመስዋዕት። እንደ ብሉይ ኪዳን የእስራኤል ካህናት ስጋውን ሳይበሉ ከሰፈር ውጭ እንደሚቃጠለው አይደለም። በተሻለው በአዲሱ ኪዳን ግን የአዲሱ ኪዳን አማኞች ግን ከዚህ መስዋዕት የመካፈል ምን አላቸው? መብት አላቸው። ይህንን የገለጸበትን እንመለከታለን። ስለዚህ ከመስዋዕቱ የመካፈል መብት አለን ሲል ምን ማለቱ ነው? ይሄ የክርስቶስን ስጋ ሊትራሊ በቁሙ ቆርሰን በመብላት አይደለም። ሁልጊዜ ይሄ ጥላና ምንድን ነው ብያለሁ፣ ምሳሌ ነው። ለዚህ ነው ኢየሱስን ከዚህ ጋር የሚያነጻጸረው ጸሐፊው እያነጻጸረ ይሄዳል። ልክ እንስሳው ከሰፈር ውጭ ሄዶ ምን እንደሚሆን እንደሚቃጠል፣ ኢየሱስም ከሰፈር ውጭ ነው ምን ይሆነው
ራሱ ምን ያደረገው? ያው መስዋዕት ያደረገው በመስቀል የሞተው የተዋረደው ሁለቱን ምን ያደርጋል? ያነጻጽራቸዋል። በንጽጽሮች እንዳሉ እንድናይ ብዬ ይሄን ምሳሌ ያነሳው። እኛ የምንካፈለው ክርስቶስን በእምነት ምን በማድረግ ነው? በመቀበል ነው። ምሳሌነቱ በክርስቶስ በማመንና በመታዘዝ ክርስቶስን መብላት ትችላላችሁ እንደማለት ነው። በቁሙ ስንወስደው ግን መብላት ማለት ዮሐንስ ወንጌል 6 ላይ እንደተገለጸው ከ53 ጀምሮ ስጋዬን የበላ ደሜን የጠጣ የዘላለም ምን አለው? ሕይወት አለው። ይሄ እንዴት የሚያስጨንቅ ምንድን ነው አሉ። እንዴት ነው ምንበላው? እሱን ስጋውን ቆርጠን ነው ምንበላው? አጥንቱን እንትን ብለን ነው ምንበላው? ያስጨንቃል። ግን ዘይቤያዊ አነጋገር ነው። ፊገራቲቭ የሆነ አነጋገር ነው። እኔ የሕይወት እንጀራ ነኝ፣ ሕይወት ነኝ አይደል እያለ ነው። የዘላለም ሕይወት ከፈለጋችሁ እኔ መብላት አለባችሁ። በዚህ ምሳሌያዊ አነጋገር ውስጥ ሰው ዮሐንስ ወንጌል 5 እና 6 ስታነቡ የዘላለም ሕይወት የሚገኘው በመሲሁ በኢየሱስ ክርስቶስ ምን በማመን እሱን የሕይወት ጌታና ዳኝ አድርጎ ምን በመቀበል ምን ይገኛል? ሕይወት ይገኛል። ሕይወት እንካፈላለን ነው። ግልጽ ነው። የዘላለም ሕይወት ምን እናደርጋለን? እንካፈላለን። ክርስቶስ የሕይወታችን ጌታ ይሆናል። ክርስቶስ የኛ ይሆናል። እኛም በክርስቶስ ውስጥ እንሆናለን። ይህንን እድል እኮ በብሉይ ኪዳን የነበሩ ካህናት ምን አላረጉትም? አላገኙትም። ከዚህ እንስሳ ሳይካፈሉ ሄዶ በምን ይሆናል? ይቃጠላል። እኛ ግን ይላል ይህን ከክርስቶስ ጋር አገናኝቶት እንደሱ አይደለም። ለእኛ ግን ከዚህ ከጌታችን ከኢየሱስ ክርስቶስ ስለ እኛ በመስቀል ላይ መስዋዕት ከሆነው ነፍሱን አሳልፎ ከሰጠው ከታረደው ምን እንካፈላለን? ሕይወት እንካፈላለን። እሱ ሕይወታችን ይሆናል። የዘላለም ሕይወት እናገኛለን። ያንን ልዩነት እያሳያቸው ነው። አይሁዶች ስለሆኑ ወደሚገባቸዋል ይህ ሀሳብ ለእነሱ በጣም ግልጽ ነው። ስለዚህ ምን ይላል ጸሐፊው? አሁን ዮሐንስ ወንጌል 19:20 ላይ ያለው ምንድን ነው የሚለው? ኢየሱስም የተሰቀለበት ስፍራ ለከተማ ምን ነበር ይላል? ቅርብ ነበርና ከአይሁድ ብዙዎች ይህን ጽሕፈት አነበቡት። በዕብራይስጥና በሮማይስጥም በግሪክም ምን ብሎ ነበር ይላል? ተጽፎ ነበር። እና ጸሐፊው ለምንድን ነው ኢየሱስም የተሰቀለበት ስፍራ ለከተማ ምን ነበር ይላል? ቅርብ ማለት ከከተማ ውጭ ነው የተሰቀለው ነው። የተሰቀለው የሞተው ከከተማ ጎልጎታ በምትባል ቦታ። ጎልጎታ ማለት የራስ ቅል ማለት ነው። ሀሳቡ መሰላችሁ በብሉይ ኪዳን ከሰፈር ውጭ የሚባለው ቦታ ለምጽ ያለባቸው ሕጉ በኃጢአት ምክንያት ያገለላቸው ሁሉ ወደዛ የሚሄዱት ወንጀለኞች ናቸው። የእግዚአብሔርን ሕግ ምን አድርገዋል? ተላልፈዋል። ኃጢአት ምን አድርገዋል? ሰርተዋል። ኃጢአተኞች ናቸው፣ አመፀኞች ናቸው። በአዲስ ኪዳን ኢየሱስ ደግሞ የተሰቀለው የት ነው? ከከተማ ምን ውጭ ነው። ያ ቦታ ኢየሱስ የተሰቀለበት ቦታ በሮማውያን ልምምድ ስንመለከተው ወንበዴዎች፣ ወንጀለኞች፣ ሕዝብ ያማረሩ አመፀኞች፣ ግፈኞች የሚሰቀሉበትና የሚሞቱበት ቦታ ነው። ብዙ የሰው ቅል የሞቱ ሰዎች ሬሳና ቅል ምን የሚገኝበት ቦታ ነው። የቅጣትና የፍርድ ቦታ፣ የኃጢአተኞች የሚወገዱበት ቦታ። ኢየሱስን በዚህ መሰለው። ለምንድን ነው እንደዚህ መሰለው? ኢየሱስ ራሱን ከማን ጋር ነው አይደንቲፋይ ያደረገው? ራሱን ከማን ጋር ነው አንድ ያደረገው? ኢየሱስ የኃጢአተኞች ወዳጅ፣ ስለ ኃጢአተኞች ዋጋ የከፈለ እንደ ወንጀለኛ ምን የሆነ የተቆጠረ ስለኛ ኃጢአት እንደ ወንጀለኛ ተቆጥሮ በመስቀል ላይ ምን የሆነ የተፈረደበት የሞተ የተንጠለጠለ ዋጋ የከፈለ። ለዚህ ነው ጸሐፊው ምንድን ነው ያለው? በደንብ ሰምታችሁን ከሆነ እንዲሁም ይላቸዋል ለእነዚህ ሰዎች ኢየሱስ በራሱ ደም በእንስሳ ደም አይደለም እንደ ብሉይ ኪዳን ግን በራሱ ደም በራሱ መስዋዕትነት ሕይወቱን አሳልፎ በመስጠት አማካይነት ሕዝብን ሊቀድስ ከከተማው በር ውጭ መከራ ምን አደረገ ነው የሚለው። የት ነው መከራ የተቀበለው? ከከተማው በር ውጭ። አሁን ዮሐንስ የነገረን እሱ ነው። ለከተማው ቅርብ የሆነ ልክ ብሉይ ኪዳን ላይ ከሰፈር ምን ውጭ እንደተባለ ሁለቱን ያነጻጽራል።
እና ምንድነው የሚላቸው ቁጥር 12 ላይ ስለዚህ እኛም እርሱ የተሸከመውን ውርደት ተሸከመን ከሰፈር ውጭ ወደ እርሱ እንውጣ ይላል። ስለዚህ ከሰፈር ውጭ ከከተማ ውጭ መከራ መቀበሉ ስለኛ መዋረዱን ያሳያል። ስለኔ ውርደትን መቀበሉ እኔ ልቀበለው የሚገባውን ውርደት እኔ ልቀበለው የሚገባውን ቅጣት ማን ተቀበለ? ኢየሱስ። ወደዚያ ተመልከቱ፣ ወደዚያ ወጡ የሚላችሁ ወደ ኢየሱስ ነው። ስለ እናንተ ምን ወዳደረገ ራሱን ምን አደረገ? ወደ አዋረደው፣ ወደ ሞተላችሁ፣ ዋጋ ወደ ከፈለላችሁ ወደ ኢየሱስ ተመልከቱ። ወደዚያ ከእሱ ጋር ምን ሆኑ? ህብረት አድርጉ፣ ተጣበቁ። በጸጋ ስለሆነ የዳናችሁት ያንን ይዩ፣ አትጣሉ። ያንን ነገር ነው የሚላቸው። ኦልሬዲ እነዚህ ሰዎች ኢየሱስ ተቀብለዋል። ምንም ሌላ ኢየሱስ ስብከት አያስፈልጋቸውም። ኦልሬዲ ኢየሱስን የተቀበሉ ነው፣ የዳኑ፣ በአዲሱ ኪዳን የዳኑ ሰዎች ናቸው። ስለ እናንተ እኮ ነው የተዋረደው ኢየሱስ። በሚገባቸው ቋንቋን የነገራቸው ይሁዲ እንደመሆናቸው መጠን በብሉይ ኪዳን ያለውን ስርዓት ከአዲሱ ኪዳን ጋር ምን እያደረገ እያነጻጸረ በሚገባቸው ቋንቋን ያስረዳቸው። በሚገባቸው ቋንቋ የእግዚአብሔር ስም የተባረከ ይሁን። ስለኛ ራሱን ያዋረደ፣ እንደ ወንጀለኛ የተቆጠረ፣ እንደ ግፈኛ የተቆጠረ፣ የኃጢአተኞች ወዳጅ፣ ኃጢአተኛ ተብሎ የተገለሉ የተጣሉ፣ ከተገፉት ጋር ራሱን ምን ያደረገ? አንድ ያደረገ ነው ኢየሱስ። እሱን ይነግራቸዋል። እንዲያውም ምን ይላል መሰላችሁ? በዕብራውያን 7:18 ላይ እና ካህናቶቹ አልተጠቀሙም። ምን ይህን የመብል ስርዓት የመብልን ስርዓት በዚህ ድንኳን ውስጥ በመጠበቃቸው ምን ተጠቀሙ ይላል። ምክንያቱም ከስጋው መብላት ምን አይችሉም። ከስጋው መብላት ካልቻሉ ደግሞ ምንም አይጠቅማቸውም፣ ምንም አይጠቅምም ይላል እና ቁጥር 18 ዕብራውያን 7:18 ላይ የቀድሞ ትእዛዝ ደካማና የማይጠቅም በመሆኑ ተሽሯል። ሕጉ ማንንም ፍጹም ሊያደርግ ስለማይችል ወደ እግዚአብሔር የምንቀርብበት የተሻለ ተስፋ ምን አድርጓል ይላል? መጥቷል ይላል። ክብር ለእግዚአብሔር ይሁን። እንደዚህ የቀደመው እኮ አይጠቅምም፣ እየነገራቸው አይጠቅምም። የቀደመው ካህናቶቹም አልተጠቀሙም። በመካፈል ያገኙት ምንም ጥቅም የለም። ከስጋው አልበሉም፣ ስጋው ተቃጥሏል። ይሄ የሚያሳየን ምንድን ነው አይደለም? ከስጋው አለመካፈላቸው የሚያሳየን እነዚህ ሰዎች ከቀረበው መስዋዕት ከቀረበው እንስሳ አለመብላታቸው የሚያሳየን ምንም ለነሱ ምን እንደሌለው ፋይዳ እንደሌለው ጥቅም እንደሌለው የሚያሳየው ነገር ግን በአዲሱ ኪዳንን ለእኛ መስዋዕት አለን ይላል። ማንኛው መስዋዕት? ኢየሱስ ነው። በኢየሱስን ማመን፣ በኢየሱስን አምኖ መቀበል፣ ኢየሱስ ህይወታችን የሚሆንበት አይደል? ህይወቱን የምንካፈልበት፣ ጸጋውን የምንካፈልበት የአዲሱ ኪዳን በረከት ነው። የጌታ ስም የተባረከ ይሁን። ስለዚህ አትወሰዱ ይላቸው። በእንደዚህ አይነት እንግዳ ትምህርት ምን አታርጉ፣ አትወሰዱ። ከተሻለው ኪዳን ህይወትና ተስፋ የሚያወጣችሁ ትምህርት ስለሆነ ወደ ቀደመው ወደ ድሮ ክርስቶስ የለሽ ወደሆነው ህይወትና ልምምድ የሚያመጣችሁ ስለሆነ በዚህ አይነት ትምህርት ምን አትሆኑ፣ አትወሰዱ። ራሳችሁ ምን አድርጉ፣ ጠብቁ፣ ተጠንቀቁ። አደጋ ላይ ናችሁ ነው፣ አደጋ ላይ ናችሁ። ስለዚህ ከተጋረጠባቸው ወደኋላ እንዲመለሱ እንዲያፈገፍጉ ክርስቶስን እንዲጥሉ በጸጋ ከዳኑበት ህይወት ተመልሰው ወደ ቀደመው ህይወት እንዲሄዱ እያሉበት ካለ ጎዳናና ጉዞ ቆም ብለው ማሰብ እንችል እንዲጠነቀቁ ዋርኒንግ እየሰጣቸው ነው፣ እያስጠነቀቃቸው ነው። ቀጥሎ የተናገረውን ነገር ከምን ጋር አያይዞ እንደተናገረው ቁጥር 13 ላይ ስትመለከቱ ስለዚህ እኛም እርሱ የተሸከመውን ውርደት ተሸክመን ከሰፈር ውጭ ወደ እርሱ እንውጣ ካለ በኋላ ምክንያቱን ይነግራቸዋል። ይሄን ያለበትን ለምንድን ነው ይሄን ያላቸው? ቁጥር 14 ምክንያቱም በዚህ ቋሚ ከተማ የለንም፣ ነገር ግን ወደፊት የምትመጣውን ከተማ ምን እናደርጋለን? እንጠብቃለን።
የአዲሱ ኪዳን ተስፋ በክርስቶስ አምኖ መዳን፣ ሕይወት መካፈል ብቻ ሳይሆን ዘላለማዊ መንግስትን መውረስ። እግዚአብሔር ስም የተባረከ ይሁን። በዚህም ያበቃ አይደለም። በክርስቶስ አምናችሁ የዳናችሁት መንግስት ልትወርሱ ነው። አዲስ ሀገር ተዘጋጅቶላችኋል። የምድር ያለችው ኢየሩሳሌም አይደለችም፣ ግን አዲሲቷ ምን ኢየሩሳሌም። ትናንት ሳነብ ሰምታችሁን ከሆነ ዕብራውያን ምዕራፍ 12 ደግሜ ላንብበው ቁጥር 18 ጀምሮ ቁጥር 18 ሳይሆን ቁጥር 23 ጀምሮ እስከ 24 ከ22 እስከ 24 እናንተ ግን ወደ ጽዮን ተራራ፣ ወደ ሰማይቱ ኢየሩሳሌም፣ ወደ ሕያው እግዚአብሔር ከተማ የእግዚአብሔር ስም የተባረከ መጥታችኋል ይላቸዋል። በመከራ ውስጥ ናቸው። እውነት ነው ማለት ስደት ውስጥ ናቸው። የሚመች ነገር ውስጥ አይደሉም። እነዚህ ሰዎች በጣም ዋጋ እየከፈሉ ነው። ከመፈተናቸው የተነሳ ወደኋላ ምን ይሆኑ እያፈገፈጉ ነው። እንዴ ይህን ሁሉ ዘመን መከራ ተቀበላችሁ። ምዕራፍ 10 ላይ ስለ ክርስቶስ ግፍ ደርሶባችሁ፣ ገንዘባችሁን ተነጥቃችሁ፣ ከሀገራችሁ ተፈናቅላችሁ፣ ይህን ሁሉ ዋጋ ከፍላችሁ ይህን ታላቅ ብድራት ያለውን እምነታችሁ ለምን ትጥላላችሁ? እናንተ ሰዎች እጫፍ ላይ ስትደርሱ በቃ ይኸው ሩጫችሁ እኮ ልጨርሱ ማክተሚያው ላይ ስትደርሱ እንደገና ወደኋላ። እናንተ ግን ወደ ጽዮን ተራራ፣ ወደ ሰማይቱ ኢየሩሳሌም፣ ወደ ሕያው የእግዚአብሔር ከተማ፣ ከተማው ደግሞ የእግዚአብሔር ከተማ ነው፣ ስሙ የተባረከ፣ በደስታ ወደ ተሰበሰቡ ወደ አእላፋት መላእክት። መላእክት በጣም ሊጓጉት የሚፈልጉት እኮ ተስፋ ነው። እግዚአብሔር ስሙ የተባረከ። የእኛን መገለጥ በተስፋ እኮ እየጠበቁ ነው። ምክንያቱም ይህን ድል አላገኙማ። ክርስቶስ የሞተው ለሰዎች ነው። ልጆች ያደረገው የሰውን ልጆች ነው እንጂ መላእክትን አይደለም። እነሱ ራሳቸው በጉጉት የሚጠብቁት ተስፋ ነው፣ ክብር ነው። የእግዚአብሔር ስም የተባረከ። በደስታ ወደ ተሰበሰቡ አእላፋት መላእክት፣ ስማቸው በሰማይ ወደ ተጻፈው የእግዚአብሔር ስም የተባረከ። ወደ በኩራት ማህበር ምን ብላችኋል? ቀርባችኋል። እናንተ እኮ በሰማይ በሕይወት መዝገብ ላይ እኮ ተጽፋችኋል። ምን ሆናችኋል እናንተ ሰዎች? ለጊዜው በሆነው መከራ ለምንድን ነው እንደዚህ ወደኋላ ለማፈግፈግ? በሰማይ በእግዚአብሔር ዘንድ በስም የተጻፋችሁ ከተማ የተዘጋጀላችሁ። የእግዚአብሔር ስም ብሩክ ይሁን። መቼም ከዚህ የበለጠ መቼም ልብን የሚያሞቅ ተስፋ ያለን ያ አይመስለኝም። የሁሉ ዳኛ ወደ ሆነው ወደ እግዚአብሔር ፍጹምነትን ወደ አገኙት ወደ ጻድቃን መንፈሶች ምዕራፍ 11 ላይ ታችኋል። የእምነት አባቶች ብዙ ምስክር በዙሪያቸው አለ። ሩጫቸው ምን ያደርጉ? የጨረሱ ሩጫቸውን ጨርሰው በላይ ከቅዱሳን ጉባኤ የተቀላቀሉ። እዛ ትልቅ ጉባኤ አለ። የሚገርማችሁ እዚህ ጋር ይሄ ጉባኤ የሚለው ኤክሌሲያ ቤተክርስቲያን ማለት ነው። የቅዱሳን ጉባኤ አለ እዛ። ሩጫቸውን ያጠናቀቁ የአካል ትንሣኤ የሚጠብቁ በሕይወት መዝገብ የተጻፉ የእግዚአብሔር ስም የተባረከ። ወደዛ ጉባኤ እኮ ልትቀላቀሉ ነው። ደርሳችኋል እያላቸው ደርሳችኋል። ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደ ሆነው ወደ ኢየሱስ እንዲሁም ከአቤል ደም የተሻለ ወደሚናገር ወደ ተረጨ ደም ምን ብላችኋል? ደርሳችኋል ነው እያለ እግዚአብሔር ስም የተባረከ። ይሄ ተስፋ እንዳላቸው እየነገራቸው እንደገና ወደኋላ ማፈግፈግ። ይህን የመሰለ ተስፋ በሕይወት መዝገብ ተጽፋችሁ ከተማ ተዘጋጅቶላችሁ መልአክ በጉጉት እየጠበቋችሁ አሁን ማፈግፈግ። ይህንን የመሰለ የኪዳኑን በረከት ልትጥሉ ይህን ሁሉ ዋጋ የከፈላችሁበትን የአዲሱ ኪዳን የተሻለው ኪዳን ተስፋ ፍጻሜ እግዚአብሔር ያዘጋጀውን አዲሱን ከተማ መውረስ ነው። አዲስቷን ኢየሩሳሌም መውረስ ነው። ከእምነት አባቶቻችን ጋር ተቀላቅለን እግዚአብሔርን ማምለክ ነው፣ አመስገን ነው። ይሄ ተስፋ አላችሁ እኮ ነው። ይሄ ተስፋ አላችሁ። አትጣሉ። የደከማችሁበት ዋጋ የከፈላችሁበት የዘላለም መንግስት መውረስ የሰማያዊቷ ኢየሩሳሌም እና ሙሴን አስቡት። ሙሴ ምዕራፍ 11 ዕብራውያን ምዕራፍ 11 ቁጥር 26 ላይ ምዕራፍ 11 ላይ ብዙ ምሳሌዎች አሉ። ሙሴ አንዱን ብናነሳ ብድራቱን ትኩር አድርጎ ተመልክቷልና ከእግዚአብሔር ሕዝብ ጋር መከራን መቀበል ምን አደረገ? መረጠ። አይደለም የሚለው መከራን መቀበል መረጠ።
ከማን ጋር? ከእግዚአብሔር ሕዝብ ጋር። ለምን? ጊዜያዊ ከሆነው መከራው አልፎ እግዚአብሔር በሰማይ ያዘጋጀለትን ክብር ብድራት በእምነት ምን አድርጓል? ተመልክቷል። የሚበልጠው እሱ ነው ብሏል። የተሻለው እሱ ነው ብሏል። ስለዚህ ለጊዜው መከራው ሳይሆን ዘላለማዊ ለሆነና የተሻለ ለሆነው ክብር እሱን ምርጫው ምን አደረገ? ምርጫችሁ ይሁን እኮ እያላቸው ምርጫችሁ የዘላለም መንግስት ይሁን፣ የምትመርጡት ይህን የጊዜውን መከራ አይታችሁ ተስፋ አትቁረጡ ብሎ ያበረታታቸዋል። ምክንያቱም ይላል በዚህ ቋሚ ከተማ የለንም፣ ነገር ግን ወደፊት የምትመጣዋን ከተማ እንጠባበቃለን። ምክንያቱም ሲናገር አንደኛ አገራችሁ እዚህ ምድር አይደለም። እናንተ ምንም እንኳን እንደ ሰው በዚህ ምድር ብትመላለሱም የዚህ ምድር ዜጎች አይደላችሁም። ዜግነታችሁ ተቀይሯል። እናንተ የሰማይ አገር ዜጎች ናችሁ። ከተማ አላችሁ፣ እዛም በመዝገብ ላይ ተጽፋችኋል። ሰው እንኳን እዚህ በቀበሌ ተመዝግቦ የቦሌ ወረዳ የእንትን ነዋሪ ዜጋ ምናምን ይባላል አይደል? አንድ የቀበሌ መታወቂያ ለማግኘት የምንከፍለው ዋጋ ራሱ ቀላል አይደለም። ነገር ግን በክርስቶስ በማመን የሰማይ አገር ዜጋ መሆን እግዚአብሔር በጸጋው እግዚአብሔር ስም የተባረከ ይህ ድል እኮ በሰማይ ነው። እናንተ እኮ እንግዶች ናችሁ። እናንተ እኮ መጻተኞች ናችሁ። ለጊዜውን አሁን እኮ እዚህ ያለ ጊዜያዊ እኮ ነው ይሄ ህይወት፣ አጭር እኮ ነው ይሄ ህይወት። ሀገር አላችሁ። የእግዚአብሔር ስም የተባረከ። በመጨረሻም ቁጥር 15-16 ላይ ያለውን ሀሳብ እንመለከታለን። እግዚአብሔርን ደስ የሚያሰኝ መስዋዕት እናቅርብ። ይህ ከሆነ የእግዚአብሔር ስም የተባረከ። ይህ ከሆነ እግዚአብሔርን ደስ የሚያሰኝ መስዋዕት ምን እናቅርብ። ቁጥር 15-16 ስለዚህ ዘወትር ምስጋናን መስዋዕት፣ ይኸውም ለስሙ የሚመሰክሩ የከንፈሮችን ፍሬ በኢየሱስ አማካይነት ለእግዚአብሔር ምን እናድርግ? እናቅርብ። ደግሞ መልካምን ማድረግንና ያላችሁን ከሌሎች ጋር መካፈልን አትርሱ። እግዚአብሔር ደስ የሚሰኘው እንደዚህ ባለ ምንድን መስዋዕት ነው ይላል። ሁለት ሀሳቦችን እዚህ ጋር ታያላችሁ ጸሐፊው የሚናገረው ማለት ነው። የመጀመሪያው ይሄ የአዲሱ ኪዳን ህይወት መገለጫው ምን እንደሆነ እየነገረ ነው። ዋና መገለጫው በክርስቶስ የሆነው የተሻለው ኪዳን ህይወት አማኞች ህይወት መገለጫው ምንድን ነው እያለ ብሎ እየነገራቸው ነው። እንዴት ልትኖሩ ይገባቸዋል? እንደምን ይሄ ከሆነ እንዴት ነው ልትመላለሱ የሚገባው? ምንድን ነው ማድረግ ያለባችሁ? ከእናንተ የሚጠበቀው ነገር ምንድን ነው? መስዋዕት አቅርቡ ይላል። ግን መስዋዕቱ እንስሳት አይደለም። ከጌታ ስም የተባለ የእንስሳት መስዋዕት ግን በፍጹም አይደለም። ስለዚህ አሁን እየተናገራቸው ያለው ምድራዊ ውጫዊ መስዋዕት ስለማቅረብ፣ የእንስሳት መስዋዕት ስለማቅረብ፣ ቁሳዊ ማቴሪያል የሆነ መስዋዕት ስለማቅረብ አይደለም። ያ በቀደመው ኪዳን ነው። ነገር ግን አሁን ስለሚያቀርቡት መስዋዕት ዕብራውያን 12:28 ጨምሬ ላንብበው አብሮ የተያያዘ ስለሆነ ዕብራውያን 12 ቁጥር 28 ስለዚህ ከቶ የማይናወጥ መንግስት ስለምንቀበል እግዚአብሔርን እናመስግን፣ ደግሞም ደስ በሚያሰኘን መንገድ አይደለም፣ ግን እርሱን ደስ በሚያሰኘው መንገድ እግዚአብሔርን የምናመልከው ራሱ እግዚአብሔር በሚሰጠን ጸጋ ነው። በራሱ መንገድ ነው እግዚአብሔር። ምክንያቱም እግዚአብሔር ቅዱስ ነው፣ ጻድቅ ነው። በሚያሰኘው መንገድ በአክብሮትና በፍርሃት ምን እናድርገው? እናምልከው ይላል። ከዚህ ሀሳብ ጋር የተያዘ ስለሆነ ይህን አብረን ማየት። ስለዚህ የመጀመሪያው ነገር ምንድን ነው? ለስሙ የሚመሰክሩ የከንፈሮችን ፍሬ በክርስቶስ አማካኝነት ለእግዚአብሔር እናቅርብ። የመጀመሪያው ነገር ነው። ስለዚህ ስለ ምስጋና ያወራል እዚህ ጋር። ግን የምስጋናው ማዕከል ማን ነው? እግዚአብሔር ነው። የሚመሰገነው ማን ነው? እግዚአብሔር ነው። ለስሙ ቅዱስ ለሆነው ስሙ እውቅና መስጠት ነው። የእግዚአብሔር ስም የተባረከ። ማመስገን ስናስብ ምንድን ነው ራሱ ማመስገን ብለን መጠየቅ ጥሩ ይመስለኛል። በዕብራውያን መጽሐፍ አውደን እንደምናየው ማመስገን እግዚአብሔር በክርስቶስ የሰራውን ስራ በማሰብ በማስተዋል የተሰራ ስራ አለ። ማመስገን ሲባል ብሎ ስሜታዊ መሆን ነው አይደለም። የሆነ ሃይማኖታዊ ነገር ማውራት አይደለም።
የምርና የእውነት በታሪክ ውስጥ በክርስቶስ እግዚአብሔር የሰራው ድንቅ ስራ። ክርስቶስ ስለኛ ራሱን በመስቀል ላይ መስዋዕት አድርጓል። ነፍሱን አሳልፎ ምን ሰጥቷል። ይሄ እግዚአብሔር የሰራው ስራ ነው። ስለኛ ያከናወነው ስራ። በክርስቶስ እግዚአብሔር የሰራውን ስራ በማስተዋል ለስሙ እውቅና መስጠት፣ እርሱን ማወደስ። ለዚህ ጥሩ ምሳሌ ዮሐንስ ራእይ 5 ዮሐንስ ራእይ 5 ሁሉንም አይደለም እንግዲህ የተወሰኑ ቁጥሮች ምዕራፍ 5 መጽሐፉን ትወስድ ዘንድ ማኅተሞቹን ትፈታ ዘንድ ይገባሃል፣ ታርደሃልና በደምም ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከወገን ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረግካቸው። በምድር ላይ ይነግሳሉ እያሉ አዲስ ቅኔ ይዘምራሉ። ማኅተሙን የፈታው ኢየሱስ የሰራው ስራ ነው። ስለኛ ታረደ። አየው፣ በዙፋኑ በእንስሶችም በሽማግሌዎቹም ዙሪያ የበዙ መላእክት ድምፅ ሰማው። ቁጥራቸው አላፋት ጊዜ አላፋትና ሺህ ጊዜ ሺህ ነበር። በታላቅም ድምፅ የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም ሊቀበል ይገባዋል አሉ። ክብር ለእግዚአብሔር። ለምን ታርዷል? ምስጋና ማለት ይሄ ነው። ምስጋና ይሄ ነው። በሰማይና በምድር ከምድርም በታች በባህርም ያለ ፍጥረት ሁሉ በእነርሱ ውስጥ ያሉ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማሁ። አራቱም እንስሶች አሜን አሉ። ሽማግሌዎችም ወድቀው ሰገዱ። ለምን? ታርዷልና። ማኅተሙን መፍታት ምን አድርጓል? ችሏልና። ማመስገን ማለት ይሄ ነው። ይህንን ሺህ ጊዜ ስንዘከረው ብንሆን ምንጠግበው አይመስለኝም። ይህንን ነው አመስግኑ የሚለው። በክርስቶስ የተሰራውን ነገር ሁሉ ምን እያደረግን? እያሰበን። ስራችን ማምለክ ነው፣ ማወደስ ነው፣ እግዚአብሔር ማመስገን ነው። ስራውን እያሰብን ልክ ጴጥሮስ እንደተናገረው እንደ ጴጥሮስ ምዕራፍ 2 ከ9-10 እናንተ ለእርሱ የተለየ ምን ወገን የእግዚአብሔርን በጎነት የምትናገሩ ይላል። አይደለም እንዴ? እግዚአብሔር በክርስቶስ የሰራውን ቸርነቱን፣ መልካምነቱን፣ በጎነቱን የምትመሰክሩ። ስራችን መመስከር ነው። ክርስቶስ የሰራው ስራ ማብሰር ነው፣ ማወጅ ነው። ያን እያሰብን ማመስገን ነው። ስለዚህ ኤፌሶን 5 እናንተ አንብቡ። ኤፌሶን 5 ከ18-20 መንፈስ ይሙላባችሁ እንጂ በወይን ጠጅ ምን አትስከሩ ካለ በኋላ በመንፈስ ቅዱስ መሞላት ምክንያት ለእግዚአብሔር ዘምሩ፣ መንፈሳዊ ቅኔ ምን አድርጉ? ተቀኙ። እግዚአብሔር ስም የተባረከ። አንዱ የእግዚአብሔር መንፈስ በሕይወታችን የሚሰራው ነገር ይሄ ነው። ለእግዚአብሔር እንድንቀኝ፣ ለእርስ በርሳችንም እንድንዘምር፣ እግዚአብሔርንም እንድናመሰግን፣ እንድናወድስ በሚያደርግ ቅኔ ይሞላናል። የእግዚአብሔር ስም የተባረከ። ስለዚህ አንዱ ምንድነው የሚላቸው? እናንተ አመስግኑ፣ መስክሩ፣ በክርስቶስ የተሰራችሁን ስራ አውጁ። ይህን እያሰባችሁ እግዚአብሔርን ሁልጊዜ በነገር ሁሉ ምን አድርጉ? አመስግኑ፣ አወድሱ። ለስሙ ለቅዱስ ስሙ እውቅና ምን አድርጉ? ስጡ። የመጀመሪያ ስራችሁ ይናል። ሁለተኛ መልካም ማድረግና ያለንን ከሌሎች ጋር መካፈል ነው። ይህን ደጋግሞ ነው ያነሳው። ትናንትና ትዝ ይላችኋል። ሁለተኛው የአምልኮ መገለጫ በዕለት ተዕለት ተግባራዊ ኑሯቸው በጎና መልካምን ነገር በማድረግ መመላለስ፣ ያለንን ከሌሎች ጋር በመካፈል ሌሎችን ማሰብ፣ የሚያስፈልጋቸውን ነገር ማድረግ፣ መቆረስ። ስለ አምልኮ በጣም የሚገርም ነገር የሚያስተምረን ሁሉንም ዘርዝረን ባናየውም ግን ጥቂት ነገር እናገር። አምልኮ በዚህ ጸሐፊ አስተምሮ መሰረት ለእግዚአብሔር ደስታ የሚደረግ ልምምድ ነው። ለማ ደስታ? ለእግዚአብሔር ደስታ ራሱ በሚፈልግበት መንገድ የምናመልክበትን ጸጋ ሰጥቶ ለእርሱ ደስታ የምናደርገው የህይወት ልምምድ ነው። አምልኮ የአንደበት ምስክርነትና የተግባራዊ ኑሮ ምንድን ነው? ጥምረት ነው። የተጠራንበትን ዓላማ ይነግራቸዋል። እናንተ የተጠራችሁት ለእግዚአብሔር ደስታ ነው ይላቸዋል። ስለዚህ ለእግዚአብሔር ደስ የሚያሰኝ ምን አቅርቡ ይላል? መስዋዕት አቅርቡ። አፍተር ኦል ይሄው ነው ጥሪያችን። ለእግዚአብሔር ደስታ መኖር ነው።
እግዚአብሔርን ደስ የሚል ኤፌሶን 5 ላይ እግዚአብሔርን ደስ የሚያሰኘውን ነገር እየመረመራችሁና እየፈለጋችሁ ምን አድርጉ ይላል። እግዚአብሔር በምን ደስ ይለዋል? ይህን እየጠየቃችሁ ነው። ይሄ እግዚአብሔር በምን ደስ ይለዋል? እግዚአብሔርን በማመስገን። እግዚአብሔር በምን ደስ ይለዋል? ለሌሎች ምን መሆን በማቋረስ። እንዲህ አይነቱ ነገር እግዚአብሔር የሚያሸተው የደስታ ምን መስዋዕት ነው። እግዚአብሔር ደስ ይሰኛል በዚህ አይነት መስዋዕት ይላቸዋል እነዚህ ሰዎች። ስለዚህ ስለ አምልኮ ብዙ ነገር እንማራለን ብዬ አስባለሁ። አንድ ማወቅ ያለብን ነገር ንግግርና ኑሮ የተፋታበት ህይወት እውነተኛን አምልኮ በሙላት አይገልጥም። ሰማችሁኝ በደንብ? ንግግር፣ ምስጋና፣ ስለ እግዚአብሔር መመስከር በዚህ ኮንቴክስት እንዳየን፣ ኑሮ የተፋታበት ህይወት እውነተኛ አምልኮን በሙላት ምን አያደርግም? አይገልጽም። አንዳንድ ጊዜ አምልኮ ምን ብቻ ነው የሚሆነው? ንግግር ብቻ፣ ጩኸት ብቻ አይደል? ዝላይ ብቻ እንዳይሆን ማለት በአካል ማመልከት፣ ጌታን ማመስገን፣ መዘመር፣ መወዛወዝ፣ መንቀሳቀስ ነው እያልኩ አይደለም። ግን ያ ብቻ ከሆነ ከኑሮ የተፋታን ከሆነ ግን በኑሯችንን እግዚአብሔርን የሚያከብር ነገር ከሌለ ግን እግዚአብሔርን ማመስገን፣ ለእግዚአብሔር ደስታ መኖርን፣ እግዚአብሔርን ደስ ማሰኘትን በሙላት የማይገልጥ ምን ይሆን ህይወት ይሆን። ልክ ያዕቆብ እንደተናገረው ማለት ያዕቆብ 1 ከ26 እስከ 28 አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእሱ አምልኮ ምንድን ነው? ከንቱ ነው። ንጹሕ የሆነው ነውር የሌለበት አምልኮ በእግዚአብሔር ዘንድ ይህ ነው ብሎ ሁለት ነገሮችን አንደኛው ወላጆች የሌላቸው ልጆች ባልቴቶችን በመከራቸው መጠየቅ አምልኮ ነው። ወላጆች የሌላቸውን መጠየቅ አምልኮ ነው። ባልቴቶችን መጠየቅ አምልኮ ነው። የተቸገሩትን መርዳት አምልኮ ነው። ለሌላቸው መቆረስ አምልኮ ነው። የታሰሩትን ማሰብ አምልኮ ነው። አምልኮ አንደበታዊ ብቻ ሳይሆን ተግባራዊ ነው። ኑሮ ነው አምልኮ ማለት ነው። ስለዚህ ወላጆች የሌላቸው ልጆች መጠየቅ የሚለው እንደ ምሳሌ አንድ መልካም ስራ፣ አንድ በጎ ስራ። ሁለተኛ በዓለም ከሚገኝ እድፍ ሰውነትን ምን ማድረግ? መጠበቅ፣ ንጽህና፣ ቅድስና፣ በቅድስና መመላለስ በኑሮ መታየት ያለበት ነገር ማለት። ስለዚህ አምልኮ ህይወት ነው። ሁልጊዜ ለእግዚአብሔር የምንኖረው የተቀደሰ ህይወት ነው። የእግዚአብሔር ስም የተባረከ። አምልኮ ማለት ክርስቲያናዊ ህይወት አምልኮ ነው። አፍጠሩ ማለት ካለማምለክ ወደ ማምለክ የምንሄድበት ሁኔታ የለም። ሁልጊዜ ግን እግዚአብሔር እናመልክ። ምክንያቱም በኑሯችን እግዚአብሔር እንድናመልክ ስለተጠራ መልካም በማድረግ በተቀደሰ ህይወት በመኖር። መቼ ነው የተቀደሰ ህይወት የምንኖር? መቼ ነው ከእድፍ በጸዳ ህይወት መኖር ያለበት? ሁልጊዜ ከሰኞ እስከ ሰኞ፣ ከእሑድ እስከ እሑድ። እግዚአብሔር ስም የተባረከ። እግዚአብሔርን ደስ የሚያሰኝ ምንድነው? መስዋዕት። እዚህ አምልኳችን ቆም ብለን ማሰብ፣ እግዚአብሔርን ማምለክ የሚለውን ስናስብ እንዴት ነው እግዚአብሔርን እያመለኩ ያለሁት? የንግግር የቃል ዝም ብሎ የስርዓት የመጠበቅ ጉዳይ አይደለም። ለዚህ ነው በተለወጠ ህይወት እግዚአብሔርን በመታዘዝ በመኖር ለእግዚአብሔር የምናቀርበው ምንድን ነው? መስዋዕት ነው። እግዚአብሔር ስም ተባረክ። እንጸልይ። መጋቢ ግዛ ወደዚህ መጥቶ